ይሄ ታዲያ ኦሪጂናሉ ታቦት የሚባለው መጣ የተባለው ከሙሳ ከሱሌማን ምናምን ዘርዘር ተሻግሮ የመጣ የተባለው አለ ወይ ይላቸው። في أكسوم أنا رحت له مرة واحدة. አዎ አክሱም ሄጄ አይቼዋለሁ። بس طبعا ما تقدر تقرب يمه. አትቀርበውም ማለት እዛው ጋር አትቀርብም ግን ከርቀት يعني في 100 متر تقريبا بين 100 ሜትር የሚያክል ራቅ ብለህ ግን ታየዋለህ። وبينه في سور حديدي ممنوع التجاوز. ብረት አጥር አለው መሻገር ክልክል ነው። وهو في مثل القبة እና እንደ ቁባ ነገር አለው ማለት እንደዚህ ክብ የሆነች ግንባታ ነገር التابوت ولا يسمح لأحد أن يقترب منه إلا شخص واحد في أثيوبيا كلها. በኢትዮጵያ በሙሉ ከአንድ ሰው በስተቀር እዛ ታቦቱ አጠገብ መቅረብ አይፈቀድም ለማንም። قسيس تعين አንድ ቄስ ብቻ الكنيسة يبقى هو يخدم هذا التابوت ይህንን ቦታ ያገለግላል ያጥባል ይጠርጋል አካባቢው ምናምን አንድ ሰው ብቻ إلى أن يموت እስከሚሞት ድረስ። فإذا مات ሲሞት عين واحد ثاني مكانه لا ሌላ يسمح ሰው በቦታው ይተካል። لرئيس ولا ملك ولا مسؤول ንጉስ መሪ ነኝ ባለስልጣን ነኝ ካንቲባ ነኝ ምናምን ብሎ መጥቶ ያን ቦታ መንካት አይችልም። ማንም ቦታ አይደርስም። ولا أمير ولا غيره إنه يفتح هذا الصندوق أو يقترب منه غير هذا الرجل. ሌላው ይህንን ሳጥን መክፈት ራሱ የሚችለው አንድ ሰው ብቻ። ሶሪ ታቡት የሚለው ያው ልክ እንደ ሳጥን አይነት መልክ ነው። ተከፍቶ ውስጡ መልእክት ተቀምጧል የሙሴ እና ያንን ተብሎ ስለሚታሰብ ነው። ይቅርታ ሳጥን የሚለውን የተጠቀምኩት صندوق ነው ያለው። صندوق ልክ እንትኑ የሚከፈት የሚዘጋ ስለሆነ ማለት كنيسة تابوت لا مو بكنيسة أنا ما شفتها بكنيسة والله ما أتذكر. ግን እንትን ነው ይላቸዋል። ምንድነው ቸርች ነው ቦታው እኔ እንጃ አላስታውስም ምን እንደሆነ ብቻ ግን ቦታውን አይቼዋለሁ። إذا كانت كنيسة ولا لا بس أنا أتذكر إنه كان مثل قبة فوقه وهو ብቻ ከላይ እንደ ቁባኛ እንደምንለው ክርስቲያኑም ጋር ሙስሊም ጋር የሚገርመው የሚመሳሰል አይነት አሰራር ነው ያለን አይደል? ይሄ እንደዚህ ክብ ሆኖ ከላይ የኛ ጨረቃና ኮከብ ያስቀምጡበታል። ክርስቲያኑ ወገኖቻችን መስቀል ያስቀምጡበታል አይደል? እንደሱ ማለት تحت موجود وعلى بعد حوالي 100 متر في سور حديدي ከዛ 100 ሜትር ራቅ ብሎ الناس ورا السور واقفة وتطالع من بعيد وتصور ከርቀት ሆነ ማንሳት ይችላል። تعلق عليه. يسمح حسب التقاليد الدينية በሃይማኖታዊው አባባል የሚፈቀደው المسيحية ለክርስቲያኖች ان هذا القسيس يفتح الصندوق او التابوت كل سنة مرة واحدة. በአመት አንድ ጊዜ ብቻ መክፈት ይፈቀድለታል። ከፍቶ ማየት ውስጡ ምን እንዳለ ወይም ሰላም እንደሆነ ማለት ነው። فقط للتأكد من محتوياته. ምንም እንዳልተነካ ወይም ደግሞ ያለውን ነገር ለማረጋገጥ ብቻ በአመት አንዴ ከፍተዋል። يقال የሚባል ነገር አለ በአባባል ደረጃ أن عند فتح الصندوق يتأثر بالإشعاع. ልክ እንደ ዌቭ ነገር ያንን ሳጥን የሚከፍት ሰው ጥቃት ይደርስበት ማለት ስሜት አለው የሆነ ዌቭ ነገር في إشعاع يصدر منه. ምክንያቱም ብርሃን ነገር ወይም የሆነ ብቻ የሆነ ብርሃን ነገር የሚወጣው ነገር ተብለው ያምናሉ። ويضعف صحيا. እናም በጤናው ላይ በጣም ድካም ያመጣበታል። هذا اللي أنا قرأته. ይሄ ያነበብኩት ነው። لكن يتحمل هو كل هذا. ይሄን ሁሉ ተሸክሞ ከፍቶ አረጋግጦ لأن هذا شرف بالنسبة له. ለሱ ክብር ነው ይሄን ማድረጉ። وعند وفاته بعد سنين طبعا خدم وصار عمره كبير وكذا وتوفى يعين واحد ثاني مكانه وهكذا. ከዛ ሲሞት ነው ሌላ ሰው የሚተካው።